የሳምንቱ አነጋጋሪ የሆነ ባለ 3 መኝታ ጽድት ጥንቅቅ ብሎ የተሰራ ብቻውን የታጠረ የራሱ ግቢ ያለው ግራውንድ ላይ ባለ 3 መኝታ በ7 ሚሊዮን ብር ይዤላችሁ መጥቻለሁ። ከውጭ እንደምታዩት በጣም ኳሊቲ የሆነ እንደምታዩት በጣም የሚያምር በውጭ ራሱ ስትገቡ ከውጭ ላይ ቆጣሪ የራሱ የተገጠመለት ውሃ መብራት የራሱ ያለው ሲሆን በጣም ሰፋና ቁመቱ ከፍ ያለ ቤት ባለ 3 መኝታ ወደ ሳሎን እየገባው ነው። ሳሎኑን ማሳያችሁናል። ከሳሎን በመቀጠል ደግሞ እያንዳንዱ መኝታ ቤቶችን የማሳያችሁናል። ሳሎኑ እንደምታዩት ሰፋ ያለ ቆንጆ ሆኖ ለመርገጥ የሚያሳሳ ሰራሚክ ነው የተሰራው። እንደምታዩት ሳሎኑ በጣም ከፍ ያለ ቁመቱ ራሱ በጣም ቆንጆ ሆኖ የተሰራ ቤት ነው። የዚህ ቤት ዋጋ 7 ሚሊዮን ብር ብያችኋለሁ። የሚገኘው ፕሮጀክት 18 ከጽፈት ቤቱ ፊት ለፊት የሚገኝ ቆንጆ ሎኬሽን የያዘ ቆንጆ ቦታ ላይ ነው። አሁን እያንዳንዱ መኝታ ቤቶችን የማሳያችሁ ይሆናል። ደግሞ ማስተር ቤድሮሙን የማሳያችሁ ይሆናል። ከኔ ጋር ግቡ። እንደምታዩት እዚህ ጋር ሜትር ከ50 አልጋ ይዞ ከዚህ ጋር ቁም ሳጥን ትልቅ ቁም ሳጥን የያዘ ሰፋ ያለ መንቀሳቀሻ ቦታ ያለው ቆንጆ ሆኖ የተሰራ። ከዚህ በመቀጠል ወደ ሁለተኛው መኝታ ቤት የሚሄድ ይሆናል። አሁን ደግሞ ሁለተኛውን መኝታ ቤት የማሳያችሁ ይሆናል። እኔ ጋር ሆናችሁ ሙሉ ተከታተሉ። ሁለተኛው መኝታ ቤትም እንደምታዩት ቆንጆ ሆኖ የተሰራ ቁም ሳጥን የራሱ የተገጠመለት ተደራራቢ አልጋ የልጆች የያዘ ሰፋ ያለ። ከዚህ በመቀጠል ሶስተኛው መኝታ ቤት የማሳያችሁ ይሆናል። ሶስተኛው መኝታ ቤቶች ሁሉም ሰፋ ያሉ እንደምታዩት ቆንጆ ሆነው የተሰሩ። ከዚህ በመቀጠል ሻወር ሽንት ቤቱን የማሳያችሁ ይሆናል። ሻወር ሽንት ቤቱ ጋር ስንመጣ እንደምታዩት እዚህ ጋር የጫማ መደርደሪያ፣ ወደ ውስጥ ስንገባ ደግሞ የራሱ እንደምታዩት ጥንቅቅና ልቅም ብሎ የተሰራ ሰራሚክ ውስጥ ከላይ የተሰራ በጣም ረዘም ያለ ሙቅ ቀዝቃዛ የተገጠመለት ቆንጆ ሆኖ የተሰራ ቤት ነው። ከዚህ በመቀጠል ኪችኑን ማሳያችሁ ይሆናል። አሁን ወደ ኪችን እየገባው ነው። ኪችኑን ማሳያችሁ ይሆናል። ኪችኑ እንደምታዩት ከታች ካቢኔት የተገጠመለት ከላይም ገጥማችሁ የምትገለገሉበት ሰፋ ያለ ኪችን ሲሆን የዚህ ቤት ዋጋ 7 ሚሊዮን ብር መጨረሻ ዋጋው ነው። መግዛት እንፈልጋለን የምትሉ በ0930 22 93 ብትደውሉ ታገኙናላችሁ። ሼር፣ ኮፕ ሊንክ፣ ፎሎ ማድረጋችሁን እንዳትረሱ። እናመሰግናለን።